ቅጣት አለው እንዴ? አዎ ወይኔ ጉዴ ፈላ። ወይኔ ጉዴ እስኪ ድጋሚ ያሳየኝ ኪዳ ስሞትልሽ አልቻልኩ። ደግሞ ምንም የማይመስለው ነገር ወይኔ ፍቅርዬ ለፊት ያሳያል። ለዚህ ድም ልልክላት ነው ቴሌግራም ላይ ባክግራውንድ አርጊ ሴት ትለት ደርባባ ሴት ነው የሚመስለው። ደርባባ ሴት ነው የሚመስለው። ወይኔ ጉዴ ታድለቅ። ምንም አይመስልክም። ደብል 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 ምንድነው? ቆይ አንዴ እንለጥፈውና ታዩታላችሁ። አቦ ያለችበት ቦታ እኮ ቀበሌ ነው የሚመስለው። ያ ካልተመቸው ታያ ከዚህ አልቻልኩም። ገደለኝ ፍቅር ሲዝምናት ወይኔ ጉዴ የሆነች አሮጊት አረብ ታውቂያለሽ? አሮጊት አሮጊት አረብ ነው ይመስላል። አይ ፍቅር ሲዝም ከሳ የምታረቀው እውነት ይመች ናባል። አሁን ኮሜንት ባነብልሽ ደግሞ ፐርሰናል ሃይማኖት ነፃነት አለ አይደል? እንደ ኢትዮጵያ ውስጥ እንዴት አንተ ለምንድን ነው የምትፈለገው? ኧረ እሱንም ፍቃድ ጨርሼ 1300 ሰው አስፈርሜ ከለከሉኝ። ስንት ብር ወጣበት እኮ። ከፖለቲካ ጋር ተነካክተክ ይሆናል እንጂ በሃይማኖት ማንም የኢትዮጵያ ውስጥ የሃይማኖት ነፃነት አለ። የፈለግከውን እምነት የመከተል መብት አለች ኢትዮጵያ ውስጥ። ኖ መጨረሻ እኮ ተከለከልኩኝ። እኔ ሰላም ሚኒስቴር ማዕከላዊ ስንት ቦታ ነው የሄድኩት። አይ ልትከለከል ፖለቲካ ውስጥ ካልተነካካ ለምን ከፖለቲካ ታዲያ ሃይማኖትና ፖለቲካ ለምን ትቀላቀላለህ? ከፖለቲካ ነፃ የሆነ ይላል መጨረሻ ላይ። ከፖለቲካ ነፃ መብቴ ነው የፈለግኩትን ሀሳብ መስጠት። ምን አገባቸው? ለምንድን ነው እንደዚህ አይነት ህግ ያወጡት? ሲጀመር የሃይማኖታችን ከፈለገ ፖለቲካ የመናገር ያለመናገር የፈለግነውን የማውራት ያለማውራት መብታችን ነው። አይ ሃይማኖት ሌላ ፖለቲካ ሌላ አያገባቸውም እንዴ? አንድ ሙስሊም የሙስሊም አስተዳደር ስማ ሃይማኖት ውስጥ ሆነ እኮ ስንት ፖለቲከኛ ሃይማኖተኛ አሉ እንዴ? ሞልተዋል። እንደሱ በግልጽ ኦርቶዶክስ ሆኖ ፕሮቴስታንት ሆኖ መንግስት የሚደግፍም አይደግፍም ሊኖር ይችላል። እንደዛ አድርጋችሁ እዩት። ሃይማኖት ሌላ እንትን ሌላ ነው። መብቴ ነው። ምን አገባው መንግስት እንዴ? ፈልግ ደግፋለሁ፣ አልፈልግ አልደግፍም። እንደዛ ብሎ ፉጨት ግላቭ እና ቡስተር ሰጥቶ ካል ወንድሜ ሲመረቅኑ ማጅት የሚሰጠው አይ ሃይማኖት ከሆነ ሃይማኖት ነው። አንተ ስለ ሃይማኖት አስተማሪ ነህ አይደል? የሃይማኖት መብታቸው ከፈለግን እኮ በሃይማኖታችን ጫት ይቃማል ማለት እንችላለን። መብታችን ነው። እንኳን ሌላ ቀርቶ እንዴ አሁን ጫትና ፖለቲካ ምን አገናኘው? ትሪፕል ጋይስ ኦኬ 567 አላችሁ አይደል? ለወሬ ነው የመጣችሁ። ለምንድን ነው እኔ ታብታብ አድርጉልኛ። ከዛ ታብታብ ያደርጋችሁ ወሬ ስሙ እንደ ፍላጎታችሁ። እቺ ብቻ 1 2 3 በቃ አቆሙ። 1 2 3 ቁጭ ብላችሁ ከዛ እዩ። በቤተሰብ ትሪፕል ፈርስት ጊፍት በቃ አያችሁ፣ እንደዚህ ብላችሁ ቁጭ በሉ። አረ ትሪፕል ጋይስ ኔትፍሊክስ ሾው ቢጀምር በእውነት በጣም ነው የማመሰግነው። ሴንት እንዳለ ያስገው አሁን ሊደነቁር ነው። ኧረ በእናትሽ ፒያኖ ይዞልሽ መጥቶ ነበር። ቴንክ ዩ ፋሚሊ። አያችሁ አሁን ቁጭ በሉ። ወሬ ብቻ 500 ምናምን ቁጭ ብላችሁ ስማ። ቴንክ ዩ ሶስት ብቻ እሺ። 1 2 3 በቃ ቁጭ በሉ። አያገባኝም። እንዳታነካኩኝ ከፖለቲካ ጋር ምንም ነገር እንዳጽፉብኝ አያገባኝም። እንደሱ እናቴ ላይመለስ ከሀገር ወጥቷል። እኔ ሀገሬ መግባት እፈልጋለሁ። ኡፋይ ፍቅርዬ አሳቀኝ እግዚአብሔርን። ጋይስ ታፕታፕ አርጉሽ። ታፕታፕ ከፖሊንግ ታፕታፕ ካረጋችሁ ቁጭ በሉ። ግን ታፕታፕ ዝም ብላችሁ አንድ አይደለም። ይኸው 1 2 3 ይሄ ቲክቶክ ደግሞ አሽቃባጭ 650 ከየት ነባት ነው ማመጣለት እኔ ካር
እንዴ አንተ ነባ የምትባለው አፈጣም እንዴ ወይ አንቺ ነይልኝ ሰውነት ወይም እኔ ልምጣ ፍቅር ሲዝን 5000 ከገባ ትቀጣናለህ። እሺ ቴንክ ዩ ማርጋ። ሌሎቻችሁን ተጋገዙና ሙሉት። ቴንክ ዩ አመሰግናለሁ። የት ሀገር ነው ያለው? እኔም ከአንተ ጋር በመጣሁ እዛ ፍቅር ሲዝም ተከትዬ ኡጋንዳ ጓንዳ ልመጣ የሆነ ወንድም ያለ እዛ ታቶ ምሰራ እዛ እመጣለሁ። ኧረ በፈጣሪ ደውሉን ሲያጮህ እንመውተዋለን። እሺ ራሳችንን እንዳያመን አቡዬ ይንገረን እንጂ ታሪኩን እና ታሪክህን የሚበላው እኮ ደህና ምግብ ራሱ እኮ አይበላም። ብታይ እኮ ራሱ እንጀራ አንዴ ሄዶ ቶሎ ያመጣል። ከዛን እሱን እያደረቀው ምናምን ነው የሚያመጣው። ኡጋንዳ እንጀራ አለ እንዴ? የሆነች ሴትዮ ትሰጥሃለች መሰለኝ። እኔ እንጀራ አልገዛም። ለምን እንጀራ ገዛለሁ ብዬ እንትን ሌሎች እንዲያገኙኝ አልፈልግም። ወራፕንቱቱ ማንም እንጀራ ምክንያት ደግሞ ማለት የሚከታተሉኝ ሰዎችም አሉ። ስለዚህ ብልጽግና ስለሚከታተለኝ እኔ በእንጀራ ምክንያት መያዝ አልፈልግም። አረ ሴትዮዋ ከብልጽግና ጋር እንዳተያይዛቸው ፍቅር ሲዝም ምን አለ? አረ በእናትህ ፖለቲካ፣ እኔ ስለ ፖለቲካ አታውራብኝ ወንድሜ። ኖ እኔ ምን ፉፉ ነው ፉፉና እንዲህ ያሉ የዶሮ እግሮች አሉ እየቀቀለ የሚበላቸው የናይጄሪያ ፉፉ አይገርምሽም? እኔ እሱ ሲበሉት በጣም ነው በቃ የምወደው። እዚህ አንድ ጊዜ መጥተውልኝ እንደዚህ የሚለው አሰራሩ አልቻሉበትም እንጂ እኔ ትክክለኛ እዚህ አፍሪካ ቢኖርና ሬስቶራንት ቢኖር ማርያም እበላለሁ። ኡጋሊ ነው የምትበላዋ? ኡጋሊና እነዛ እግር ይገዛልሻል። አቢባ በርበሬ ያለችው ብጥብጥ ያለ ዶሮም ባይመስል ዶሮ ብሎ ወይ እናቴ። አይ አሪፍ ነው። እኔ ቀቀናለሁ ሲበሉት እሺ አትጮትም እኮ ቤቲ። ፉፉ ማለት አው ገንፎ ነው፣ የናይጄሪያ ገንፎ። የናይጄሪያ ገንፎ ነው። ገንፎ ግን ላይክ እንደ ቡላ አይነት ነገር ነው። እንደ ገንፎ የሚጠራ። እንዴት ነው የምታጠምቀው? ታጠምቃለህ እንዴ? እናንተ ጋር በእናንተ መጠመቅ አለ በፍቅር ሲዝም? አዎ በእሳትና በውሃ እናጠምቃለን ማለት። ኦኬ እንግዲህ ያሸዋክን የአምላካችንን ስም ጠርተን በእሷ ስም ነው የምናጠምቀው። ሴት ናት አምላካችሁ? ኦኬ አሸዋክ ነው ስሟ? አሸዋክ ትባርክሽ ሲል ሰምተሽ አታውቂም? አላውቅም። አሸዋክ ትባርክሽ ካላቸው ጊፍተሮቻቸው አምላኬ ትባርክህ እንደማለት። ፎቶዋን እስኪ ያሳየን ምስሏን። ፎቶ የላትም እንዴ? ሰው እኮ አይደለችም። አው ገባኝ። ምስል የላትም። እሷ ነች ሁሉን የፈጠረችው። አምላክ እሷ ነች። ከእሷ ውጭ አምላክ የለም ብለን ነው እኛ ምናምነው እና በእሷ ስም ነው የምናጠምቀው እኮ። ስታጠምቁ በምንድን ነው? በእሳትና በውሃ ስትል እሳት እንዴት? በእሷ ስም እና በእሳትና በውሃ ማለት ሁለቱንም እየጸለይን በሁለቱ ነው የምናጠምቀው እኮ። ለምሳሌ እኔ ልጠመቅ መጣሁ፣ አስረዳኝ። መንፈሱ መጀመሪያ ወደ ሃይማኖቱ ሲቀላቀሉ አንድ በእኔ ነብይነት ማመን አለባቸው። ቀጥሎ ደግሞ በእሷ ስም ይጠመቃሉ እኮ። ሲጠመቁ ውሃ ነው የሚደፋባቸው። እሳቱን ያልገባኝ በውሃና በእሳትና ከእንደገና በጭስም በሱም በእሳት ይለበለባሉ። ትሪፕል ጋይስ ፈርስት ጊፍት ትሪፕል። እሺ እንደ ቅድሙ አንድ ለሶስት ታፕ ራሱ የቻለ ስርዓት አለው ማለት ለመግለጽ ይከብደኛል በቪዲዮ። እሺ ቪዲዮ ክፈትልን አንድ የተጠመቀ ሰው ካለ። እኔ ጋር አሁን ሌላ ሞባይል የለኝም። እሺ ዩቱብ ላይ አለ የፍቅር ሲዝም አጠማመቅ ብለን ብንገባ? ሌላ ቀጥታ ነው ቅዳሜ ቀን ስፔሻሊ የምናጠምቀው።
አንዳንዶቹ ጋይስ 1 2 3 1 2 3 1 2 3 ሲሞት ተቀብራላችሁ። ስሙ ቁጭ ብላችሁ። አይ አይቀበርም፣ በእኛ ይቃጠላል። እንደ ህንዶች ማለት ነው። እንደ ህንዶች ግን እውነት ነው እንዴ? እናንተ የሚከተላለ ኢትዮጵያ ውስጥ ይቻላል? ኢትዮጵያ ውስጥ እኮ አስክሬን ማቃጠል አይቻልም። የሚከተላለ ፍቅር ሲዝም እናንተ መብታችን ነው ማቃጠል። እንዴ ማን ይከለክለናል? ፍቃዱን የመስጠት መብት ምን አገባቸው? የሚከተላቸው አሉ። የሃይማኖታችን ህግና ስርዓት ይሄ ነው ካልናቸው አሻሽሉ ሊሉን አይገባም። መብታችን ነው። ዋንሮዝ ጋይስ ዋንሮዝ እንደ አባስት ውስጥ ቤተሰብ ግን የሚከተሏችሁ ለእናንተ እንደዛ ኢትዮጵያ ላይ ተቃጥሎ የሚያውቅ ሰው አለ? ከለከሉን። መጨረሻ የሃይማኖት ኧረ እንኳን ከለከሉ አፈረሱት። ጭራሽ እኔንም አሰሩኝ። ኧረ እንኳን አሰሩ። ሴንት በእውነት ቴንኪ በእውነት ሴንት በእውነት በጣም አመስግን በእውነት አመስግን። ኧረ ትሪፕል ጋይስ ትሪፕል ቴንኪ አበሊ ትሪፕል ጋይስ። ኧረ ትሪፕል ደውሉን ሁለተኛ አድርጉኝ ጋይስ። ይቀጡኛል። ሁለተኛ አድርጉኝ። ይቀጣል እሱ የኔ እናት ክበሪልኝ እናቴ። ወይኔ አንደኛ ምን ያህል ንቀር። እስኪ የፍቅር ሲዝም ዛሬ የፍቅር ሲዝም ቅጣት ልንሰማው ነው። ምን እንደሚቀጣቸው ዜዶን እና ኪዳን እንስማው። ውርጅዬ አዎ እንኳን አሰሩት። ዋ የምን ሬሳ መቃጠል ነው? እኔ ግን ምኑንም አላምነውም። አውቆ ነው የሚመስለኝ። ኧረ እንኳን አሰሩት። እንኳን እንዳባረሩት ፍቅር ሲዝም እየሰማኝ ነው። አዎ እየሰማሁሽ ነው። እንኳን አባረሩ እንኳን አሰሩ። የምን ማቃጠል ነው? ከባህላችን ውጪ ፍቅር ሲዝም የእውነትህን ነው። ግን እኔ ማመን ስለከበደኝ ነው። ይቅርታ አድርግልኝ። እሺ ሴጣን የት ነው የሚቀመጠው? ሴጣን የት ነው ያለው? እኛ ሴጣን 3 ቦታ ነው የሚቀመጠው። አንደኛው ጭንቅላት ላይ ነው። ሁለተኛው እምብርትሽ እሙሙ ውስጥ 3 መቃጠላለን። ቤት ሀገር ኤዲ ምላስሽ ላይ መቃጠል አፈር ሲበላሽ ነው እንጂ 3 ቦታ ነው ጸሎት። እሺ ለሴት እንደዛ ከሆነ ለወንድ ሴት ነው የሚቀመጠው? ለሴት እንደዛ ከሆነ ለወንድ የት ነው የሚቀመጠው? ዩኤስኤ እንደዛ ነው ይቀጥላል። ዩኤስኤ ታታባርኩት ኔትወርኩ እየተቆራረጠ ነው። ኪዲ ያ ከሱ ጋር ነው ኔትወርክ ከኔ አይደለም። ሰው ከሌለሽ ኦኬ። እኔ የሚቃጠል የማውቀው እንትን ነው ህንድ ሀገር ህንድ ኢትዮጵያ ውስጥ አይቃጠልም። አይቻልም አይቻልም ጭራሽ። ወንዶች ጋር ሰይጣኔቱ የት ነው የሚቀመጠው? ወንዶችም እንደዛው አባቡና ሙሙ ብለው ስም አውጥተውለታል። አባቡ ላይ ምላስ ላይ እና አይምሮ ላይ የኔ እናት ክበሪልኝ። ጋይስ ታፕታፕ አድርጉሽ። ኧረ ጋይስ ቢያንስ ታፕታፕ አድርጉልኝ። እዚህ 810 ሰው ለወሬ መጣ። የተጠመቀ አንድም ሰው የለም ማየት የሚቻለው የሚቀብር ከሌለ ኦኬ። አንድም የተጠመቀ የለም። ይዘግላብ ጋይስ። ኧረ አለ ብዙ ሰው እናጠምቃለን እኮ ኦንላይን ላይ ቅዳሜ ቀን በጣም ብዙ አዳዲስ ሰዎች ይመጣሉ። መልሰው ደግሞ የሚወጡም ያን ያክል ናቸው። ገባኝ እኮ የተቀረጸ ካለ አጠማመቃችሁን ለማየት ፈልጌ ነበረ። እንደዚህ አጠማመቅ ይቅርብሽ። ወይኔ ከእሱ ቤት ስናይፐር አድርገው አንደኛ ያደረጉት ሲያናዱ። አሁን ሊያደነቁርሽ ነው መውቆቹ ቶሎ። እሺ አሁን ዜድ እና ኪዳን ቅጣታቸውን ንገራቸው። ኦኬ መሬት ላይ ውሃ ደፍታችሁ ጊፍተራችንን ማመስገን ትችላላችሁ። ሴንት አንድ ራስ የያዘ መሬት ውሃ መንከባለል አለ። ሁለተኛ ለራሱ ጊፍተር ማመስገን 2 ቅጣት እኮ ነው። መሬት ላይ ውሃ ደፍታችሁ ጊፍተራችን 2 ቅጣት ባንዴ ነው እንደ የምትሰጣቸው። ውሃ ደፍቶ መንከባለል 1 ነው። ከዛ ሁለተኛ ደግሞ ያንተን ጊፍተር ማመስገን። እሺ ማወደስ
ሶስተኛ በአንድ ቀስት። እሺ ሁለተኛ